ጤናና ፍቅር የምመኝላችሁ ውድ ሀገሬ ልጆች እንኳን በሰላም ወደ ቻናል የመጣችሁ። ዶክተር ዳዊት እባላለሁ። በዚህ ቪዲዮ ስለ ፀጉር መሳሳትና መነቃቀል መንስኤዎችና ሕክምናው ነግራችኋለሁ። ፀጉር መሳሳት ወይም የፀጉር መውደቅ በብዙ ሰዎች የሚያጋጥም ጤናዊ ችግር ነው። ይህ ችግር በተለያዩ እድሜዎች ሴቶችና ወንዶች ላይ ሊከሰት ይችላል። የፀጉር መሳሳት በመጀመሪያ ጊዜ አናሳ ቢመስልም ከባድ ሆኖ የሰዎችን አመለካከት፣ እምነትና ነፍሳዊ ጤና ሊቀንስ ይችላል። የፀጉር መሳሳት ምክንያቶች ብዙ ናቸው። ከዘር ባህሪ ወይም ጄኔቲክ ፋክተር ጀምሮ እስከ አካል ጤና ችግሮች፣ ስትረስ፣ የምግብ እጥረትና የአካል አደጋዎች ድረስ ሊሆን ይችላል። በቀጣይ የፀጉር መሳሳት መንስኤዎችና መፍትሄዎችን እንመለከታለን። ይህ መረጃ የፀጉር መሳሳት ለገጠማቸውና እንዲሁም ለሌሎች የፀጉር ጤናቸውን እንዲጠብቁ ይረዳቸው ዘንድ ሼር አድርጓቸው። ወሳኝ የፀጉር መሳሳት ሕክምናና እንክብካቤን በቪዲዮ መጨረሻ ላይ ያለላችሁ ሙሉ ቪዲዮውን እስከ መጨረሻው ተከታተሉት። ከዛ በፊት ግን ቪዲዮውን ላይክ እና የዩቲዩብ ቻናሉን ሰብስክራይብ ማድረግን አይርሱ። በቀጣይ የምነግራችሁ 7 የፀጉር መሳሳትና መነቃቀል አምጪ ምክንያቶች ወይም መንስኤዎች እነግራችኋለሁ። አንደኛ፣ የዘረመድ ወይም ጄኔቲክ ችግር። በዘረመድ ችግር አማካኝነት ከሚመጡ የፀጉር መሳሳት ችግር ውስጥ አንድሮጀኒክ አሎፔሺያ የተባለው ዋናው ሲሆን የፀጉር ስር ወይም ሄር ፎሊኩል ለቴስቴስትሮን በተለይ ደግሞ ዳይሃይድሮቴስቴስትሮን ለተባለው ሆርሞን ተጋላጭ ወይም ሴንሲቲቭ መሆን ነው። ሁለተኛ፣ የሆርሞን ለውጥ ለምሳሌ በእርግዝና ጊዜ፣ በእርጣት ጊዜ የእንቅርት ወይም ታይሮይድ ችግር ሲኖር ይከሰታል። በእርግዝና ጊዜ ከፍተኛ ኢስትሮጅን መጠን መኖር የፀጉር እድገት ጊዜን ያራዝማል። ስለዚህ በእርግዝና ጊዜ ፀጉር ሙሉና ወፍራም ይሆናል። በዚህ ጊዜ ፀጉር መሳሳት አይከሰትም። ነገር ግን ወዲያውኑ ከእርግዝና በኋላ ማለትም ወዲያውኑ እንደወለዱ የኢስትሮጅን መጠን ይቀንሳል። ብዛት ያለው የፀጉር መጠን ይረግፋል። ምክንያቱም አብዛኛው የፀጉር መርገፍ ጊዜ ወይም ሼዲንግ ፌዝ ስለሚገቡ ነው። ይህ ጊዜ ከ2 እስከ 4 ወር ይቀጥላል። ይህም ቴሎጅን ኢፍሉቪየም ይባላል። ነገር ግን የፀጉር መርገፉ ወይም መሳሳቱ ጊዜ ከዓመት በላይ ከቆየና በተጨማሪም ድካም፣ የክብደት ለውጥና የወር አበባ መዛባት ካለ የፀጉር መሳሳት በሌላ ምክንያት ሊሆን ይችላል። ለምሳሌ የእንቅርት ችግር፣ የአይረን እጥረት ወይም አንድሮጀኒክ አሎፔሺያ ሊሆን ይችላል። ስለዚህ ሐኪም ማማከር ያስፈልጋል። ሶስተኛው፣ የምግብ እጥረት ወይም ኒውትሪሽናል ዴፊሺየንሲ ለምሳሌ የአይረን እጥረት፣ የፕሮቲን እጥረት፣ የዚንክ ወይም መዳብ እጥረት፣ ቪታሚን ዲ፣ ባዮቲን ወይም ቪታሚን ቢ7፣ ቪታሚን ቢ6፣ ቪታሚን ቢ12 እና ቪታሚን ቢ9 ወይም ፎሌት እጥረት ለፀጉር መሳሳት እንደ ዋና ምክንያቶች ሊሆኑ ይችላሉ። አራተኛ ምክንያት ውጥረት ወይም ስትረስ። አምስተኛ የራስ ቅል ቆዳ የጤንነት ችግር። ስድስተኛ ከአስፈላጊ በላይ ሙቀት ወይም ኬሚካል በፀጉር ላይ መጠቀም ለምሳሌ የፀጉር ማድረቂያ፣ የፀጉር መተኮሻ እንዲሁም የፀጉር መቋጠሪያ መሳሪያን መጠቀም የፀጉር ግንድን ደካማ ያደርገዋል፣ የፀጉር ጫፍ እንዲከፈል ያደርጋል። እንዲሁም ደግሞ ፀጉር ጠንካራ እንዲሆን በማድረግ በቀላሉ እንዲሰባበር ያደርጋል። ፀጉር ላይ ከምንጠቀማቸው ኬሚካሎች መካከል የፀጉር ቀለም፣ የፀጉር ማለስለሻ እና ሌሎች ኬሚካሎች መጠቀም ለፀጉር መሳሳትና መነቃቀል እንደ ምክንያት ይሆናል። የመጨረሻውና 7ኛው ለፀጉር መሳሳት ምክንያት ሌሎች የሰውነት የጤና ችግሮችና መድኃኒቶችን መጠቀም ይሆናል። ከብዙ በጥቂቱ መንስኤዎቹ እነዚህ ሲሆኑ መንስኤውን ማወቅ ትክክለኛው መፍትሄ ለመስጠት ይጠቅማልና መንስኤዎቹ እነዚህን ይመስላሉ። በቀጣይ የምነግራችሁ 7 የፀጉር መሳሳትና መነቃቀል መከላከያ መንገዶች ይሆናል። በጣም ወሳኝና አስፈላጊ ናቸው። አንደኛ፣ የራስ ቅል ቆዳን ጤና መጠበቅ። የራስ ቅል ቆዳን ጤና መጠበቅ የፀጉርን ጤና መጠበቅ ነው። የራስ ቅል ቆዳን በየቀኑ ለ5 እስከ 10 ደቂቃ ማሳጅ ማድረግ የራስ ቅል ቆዳ የደም ዝውውርን በመጨመር የፀጉር ስርን ወይም ሄር ፎሊክልን በማነቃቃት የፀጉርን ጤና ይጠብቃል። ሌላው ከሰልፌት ነፃ ወይም ደግሞ ሰልፌት ፍሪ የሆኑትን ሻምፖዎች ለመታጠቢያነት መጠቀም። ሰልፌት ያላቸው ሻምፖዎች ጥሩ የፀጉር ቆሻሻ ማስወገጃ ሲሆኑ የራስ ቅል ቆዳና የፀጉርን የተፈጥሮ ዘይት በማስወገድ የፀጉር ድርቀት፣ የፀጉር ቆዳ መገርጣት፣ የፀጉር ቆዳ መቆጣት፣ የፀጉር ቀለም መልቀቅና የፀጉር መበጣጠስን ያስከትላል። ስለዚህ ከሰልፌት ነፃ የሆኑ ሻምፖዎችን ብትጠቀሙ ይመረጣል። ሁለተኛው፣ ለፀጉር እድገት አመጋገብን ማስተካከል። ለምሳሌ የደም ማነስ ካለ የደም ማነስን ማስተካከል። ምክንያቱም የደም ማነስ በሚኖርበት ሰዓት ዝቅተኛ የሆነ የኦክሲጅን መጠን ወደ ፀጉር ስሮች ስለሚሄድ የፀጉር እድገትን ይቀንሳል። ሌላው በቂ ፕሮቲን መመገብ ነው። ምክንያቱም ፀጉር የሚሰራው ኬራቲን ከተባለ ፕሮቲን ስለሆነ በቂ ፕሮቲን ካልተመገብ ይህን የኬራቲን በበቂ ሁኔታ ስለማናገኝ የፀጉር እድገትን ይቀንሳል። ሌላው ዚንክ ወይም መዳብና ቪታሚን ዲ እጥረት
ካለ ይህን ማስተካከል፣ በአጠቃላይ የተመጣጠነ ምግብ መመገብ ያስፈልጋል። ስለዚህ በምግባችሁ ውስጥ ፕሮቲን፣ አይረን፣ መዳብ ወይም ዚንክ፣ ባዮቲን፣ ቪታሚን ዲ እና ኦሜጋ 3 ፋቲ አሲድ መኖሩን አረጋግጡ። ሶስተኛው ፀጉርን መንከባከብ። ለፀጉር ቀለም፣ ለፀጉር ማለስለሻና እንዲሁም ለመሳሰሉት መጠቀሚያ ኬሚካልን ማስወገድ። ፀጉር ማድረቂያ፣ መተኮሻና መቋጠሪያ መሳሪያዎች በሚጠቀሙበት ጊዜ የሙቀት መከላከያ መጠቀም ያስፈልጋል። ምክንያቱም የፀጉርን ስለሚሰባብረውና ስለሚነቃቅለው። ፀጉር ከታጠቡ በኋላ ፀጉርን በፎጣ በጥንቃቄ ማድረግ እንጂ ማበጠር አያስፈልግም። ስለዚህ ማበጠርን አስወግዱ ወይም አለማበጠር። አራተኛ ውጥረት ወይም ስትረስን መቀነስ ወይም መከላከል። ለጊዜያዊ የፀጉር መሳሳት ውጥረት ዋነኛ ምክንያት። ስለዚህ ዮጋ፣ ሜዲቴሽን እና ስፖርት መስራት ከዚህ ችግር ይከላከልልናል። አምስተኛ በጥናት የተረጋገጡ የቅባት መድኃኒቶችን መጠቀም። ወደ 4 የሚሆኑ ፀጉር ቅባቶችን ነግራችኋለሁ። ከነዚህ መካከል አንደኛው ሚኖክሲዲል መጠቀም ነው። ሚኖክሲዲል ዩኤስ ፉድ ኤንድ ድረግ አድሚኒስትሬሽን ያጸደቀው የፀጉር ቅባት መድኃኒት ሲሆን ያለ ሐኪም ትዕዛዝ ከፋርማሲ ገዝታችሁ መጠቀም ትችላላችሁ። ስለዚህ በየቀኑ መቀባት ያስፈልጋል። ሁለተኛው መድኃኒት ፊናስትራይድ የሚባለው ነው። ለወንዶች ነው የሚጠቅመው። ይህ የፀጉር መሳሳት ምክንያት የሆነውን ቴስቴስትሮን በተለይም ደግሞ ዳይሃይድሮ ቴስቴስትሮንን ብሎክ በማድረግ የፀጉር መሳሳትን ይከላከልልናል። ሶስተኛው ቅባት ሮዝመሪ ኦይል ነው። ጥናቶች እንደሚያሳዩት ልክ እንደ ሚኖክሲዲል ጠቃሚ ናቸው። አራተኛው ቅባት ፓምፕኪን ሲድ ኦይል ወይም ደግሞ የዱባ ፍሬ ዘይትና ፓልሜቶ ኦይል ወይም ደግሞ የዘንባባ ዘይት መጠቀም ነው። በተፈጥሮ የዳይሃይድሮ ቴስቴስትሮን ብሎከር ናቸው፣ ግን ለነዚህ ቅባቶች ተጨማሪ ጥናቶች ያስፈልጋሉ። ስድስተኛው መድኃኒት በሐኪም የታዘዙ መድኃኒቶችን መጠቀም ነው። የመጀመሪያው መድኃኒት ፒአርፒ ይባላል ወይም ደግሞ ፕላትሌት ሪች ፕላዝማ ማለት ነው። እንግዲህ ፕላትሌት ማለት በደም ውስጥ የሚገኝ አንዱ የደም አይነት ሲሆን ከራስ ደም ተወስዶ በማዘጋጀት በራስ ቅል ቆዳ ላይ በመርፌ መውጋት ነው። ይህ የፀጉርን ስርም በማነቃቃት የፀጉርን እድገት በማሻሻልና ውፍረቱን በመጨመር የፀጉርን መሳሳት ይከላከልልናል። ሁለተኛው መድኃኒት ላዘር ቴራፒ ነው። ስለዚህ ሎው ሌቭል ላዘር ቴራፒ ሕክምና ለወንዶችም ለሴቶችም ጠቃሚ ሲሆን አንድሮጀኒክ አሎፔሺያ ለተባለው የፀጉር ማሳሳት በሽታ የሚውል ነው። ስለዚህ የፀጉር መሳሳትን ይከላከልልናል ማለት ነው። አራተኛው ሕክምና ማይክሮኒድሊንግ ይባላል። በፀጉር ቆዳ ውስጥ ያለውን ኮላጅ ምርት በመጨመርና በቅባት መልክ የሚሰጡ መድኃኒቶችን ምጠት በመጨመር የፀጉር መሳሳትን ይከላከልልናል ማለት ነው። በመጨረሻም እና ሰባተኛው ፀጉር መሳሳት እና መነቃቀል ሲገጥማችሁ ወደ ሐኪም መሄድ ያለባችሁ መቼ ነው ወይም ደግሞ መታየት ያለባችሁ መቼ ነው የሚለውን ነው የምነግራችሁ። ከነዚህ መካከል አንደኛው ድንገተኛ የሆነ ብዛት ያለው ፀጉር ሲነቀል፣ ሁለተኛ የራስ ቅሎ ቆዳ ማሳከክና ግርጣት ሲኖረው፣ ሶስተኛ ከላይ የጠቀስናቸው 6ቱ ህክምናዎች ከ3 ወር እስከ 6 ወር ተጠቅማችሁ ምንም አይነት ለውጥ ካላመጡ ሐኪሙን ማማከር ያስፈልጋል። አመሰግናለሁ።